መጥፎ ፓርቱ ነው ግን የነገርኳችሁ። አለቀስ ብዬ ትሄድብኛል። ሰላም ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በጠራራ ፀሐይ እንደመጣሁ በነግራችሁ ኮፊ ፓርክ ከትላንት ወዲያ በዚህ ጋር ስናልፍ ነው እንዴ እዚህ ደግሞ ምንድን ነው ምናምን ስል ኮፊ ሃውስ አንድ ላይ ተሰብስቦ ኮፊ ፓርክ ተከፍቷል ተብሎ ነው። እስኪ አብረን ሪቪው እናርግ። በጣም ነው ቦታው የሚያምረውና ይሄ ገላኔ ዋው ገላኔን የማውቀው ሌላ ብራንች አላቸው። በአይስክሬም ነው የማውቀው። ገላኔ በጣም ጸዳ አይስክሬም አለ። እስኪ ቆንጆ ነገር ምን እንዳለ በቤቱ ቼክ አድርገን ኦርደር እናደርጋለን። እኔ ግን ማለት ነው አንድ ብነግራችሁ ነገር ይሄ ሁሉ ስኳር እንዳትሉኝ። ስኳር አቆሚያለሁ ግን አንዳንዴ ቺት አደርጋለሁ። ታውቃላችሁ ኢትዮጵያ ነው ቡና የተገኘው እና እኔ በበኩሌ በጣም ደስተኛ ነኝ ቡና ኢትዮጵያ ውስጥ ተገኘ። ቡና በጣም አስፈላጊ ነገር ነው። አሁን 8 ሰዓት ነው አይደል እዚህ የመጣሁት። እስካሁን ለራሱ 1-4 ሲኒ ምናምን ጠጥቻለሁ። በጠዋት ተነስቼ የማደርገው መጀመሪያ 1 ብርጭቆ ውሃ ጠጣና ከዛ 1 ሲኒ ቡና ስኳር የሌለበት ምናምን። ከዛ በኋላ ነው ቀኔ የሚጀምረው አይኔ የሚገለጠው ምናምን ማሰብ ሁላ የምችለውና መጥፎ ፓርቱ ነው ግን የነገርኳችሁ። ቢሆንም ግን ለእኔ በጣም አስፈላጊ ነውና ዩ ጋይስ አሁን የገባሁት ዘ ኮፊ ዌርሃውስ እና ስነግራችሁ በጠራራ ፀሐይ በ8 ሰዓት ነው የመጣሁት እና ማኪያቶ ይናልሽ ረጋ ነው እያናገርኳችሁ ሁላ አይ ካንት እና ብዙ ኮፊ ሃውሶች በአጠገብ ላጠገብ የተሰበሰቡ ናቸው እዚህ ጋር ማለት ነው። ኮፊ ፓርክ ስሙ የተሰጠው ለዛ ይመስለኛል። እና ሁሉም ቤት እየገባን ቼክ እናደርጋለን። ኮፊ ሃውሶች ውስጥ እየገባን ምን ቆንጆ ነገር አላቸው እስኪ እየጠየቅን የትኛው ቤት ቆንጆ ነው የሚለውን አብረን እናያለን። ይህ ቤቱ ግን እንዴት እንደሚያምር ዩ ጋይስ በጣም ነው የሚያምረው። ለኮፊ ዌርሃውስ ይላል። ፊት ለፊት ደግሞ ገላኔ ያለ እዛም ሄደን ቼክ እናደርጋለን። ኢንቫይሮንመንቱ ግን በጣም ወድጄዋለሁ። በጣም የሚያረጋጋው ዩ ጋይስ ስነግራችሁ ቺክን ራፕ አዝዣለሁ እዚህ ቤት። እስኪ እሱን ሪቪው እናድርግ። ዩ ጋይስ ይሄንን ይመስላል። ያው ቺፕሷ በጣም ነው የኔ ቺክን ራፕ ኢንጆይ ማድረግ እችላለሁ ማለት ነው። ዩ ጋይስ ቺክን ራፑ ትኩስ ነውና ምን አለ ቀስ ብዬ ትሄድብኛል። መጀመሪያ ብቻዬን ስገባ ትንሽ እፈራለሁ ምናምን። ኢንቫይሮንመንቱን ከለመድኩ በኋላ ግን በጣም ነው ኢንጆይ ማድረገው ብቻዬን መምጣት። ያው ይሄ ነገር ግን ማለት ነው ቺፕሱ እኔ ላይክ ከተለመደው ይሄ ድንች የተጠበሰ ድንች አይደለም ትንሽ ወጣ ያለ ነውና የድንች ጥብስ ነው ወይስ ሌላ ነገር ጠብሶ ነው? እስኪ ቆይ እንጠይቃቸዋለን። አይመስልም? ብንጠይቃቸው ያ እና ዩ ጋይስ ስነግራችሁ ማለት ነው ቤቱ ባዶ የሆነው የበዓል ዋዜማ ስለሆነ ነው። በጣም እርግጠኛ ነኝ። ምክንያቱም ከሁለት ቀን በፊት በዚህ ጋር ሳልፍ በጣም ብዙ መኪና ነበረ። ግን ዛሬ ቤቱ ባዶ ምክንያቱም ነገ ገና ነው። ያ ለዛ ነው ብዬ አሰብኩኝ። አሁን ሳልነግራችሁ ቺክን ራፑ በጣም ጸዴ ነው። በጣም ጸዴ ነው። በጣም ሪኮመንድ ይደረጋል። አንድ ነገር ስነግራችሁ ማለት ነው ብቻዬን መብላት በጣም ነው የሚያስጠላኝ። ግን ምን ላድርግ በቃ ምሳዬንም አልበላውንም ነበር። እንደገና ደግሞ የበዓል ዋዜማ ስለሆነ ማለት ነው ማንም ከኔ ጋር ሊመጣ ፈቃደኛ አይደለም። ስለዚህ
ያው ብቻ የመጣውና እናንተ እየነገርኳችሁ ነው። ያ ለምናገር ሌላ ቡና ያስፈልገኛል። ማኪያቶ ነው እንጂ ቡና አይደለም። ቡና ምናውቀው ቡና አይደል? ጥቁር ቡና ዩጋይስ አላልቅም አለኝና ምን ይሻለኛል? እሺ ቴንክ ዩ። እኔ የምልህ ቺፕሱ ግን ማለት ነው በጣም ለየት ያለ ነው ማለት ቆንጆ ነው፣ ግን የሆነ አሰራሩ ቺፕስ አይልም። ሌላ የምትጨምሩበት ነገር አለ በሚስጥር? አይ በጣም ቆንጆ ነው። በመጥፎ ሁኔታ አይደለም የጠየኩ። እሺ አመሰግናለሁ። እሺ አባት ሌላ ቀረሶ ቴንክ ዩ ዩ ጋይስ ዩት በማታ እንዴት እንደሚያምር ጉሊፋ ሶሪ። ከዛ ደግሞ ፊት ገላን ያለ ግን መጀመሪያ እዚህ ጋር ነው የምፈልገው። ያ ቀጣይ ደግሞ የት እንደገባው እዩ እራሳቸው አሙት። አይ ቲንክ ጉሊፋ ነው የሚለው። ሁለተኛው ኮፊ ቤት ነው እላችኋለሁ። እስኪ እዚህ ደግሞ ምን ቆንጆ ነገር እንዳለ አብረን እናያለን። እና አሁን ገና መግባቴ ስለሆነ ትንሽ ሻይ ስለሆንኩ ነው እንጂ ቀስ ብዬ ደግሞ ቤቱን አሳያቸው። ሰላም ነው። ሜኑ መጣልን ጋይስ። አይስድ ኮፊ አይስ ላቴ አራራራ ሚልክ ሼክ። እሺ ያ ሜኑ ማየት ትችላላችሁ። ኮልድ ድሪንክስ። እኔ ግን ልጁ ራሱ ማለት ነው የቤቱ ቆንጆ ነገር ምንድን ነው ብዬ ጠይቀሻል። ካራሜል አይስ ላቴ ነው ያዘዝኩት። ዩ ጋይስ ዛሬ ቡና ከኔ ይቀዳል። ቀኑን ሙሉ ቡና አስጠጣ ነው ያልኩት። ቤቱን ሳሳያችሁ ይሄን ይመስላል። እና ከተከፈተ አንድ 5 ወር ይሆናል። I'm really enjoying this coffee place. Yeah. You know why? I love coffee. ቡና በጣም ግን ቆይ ስሙ ምን ተብሎ ፕሮናንስ እንደሚደረግ ከራሱ ጠይቋለሁ። አይመስላችሁም? ምክንያቱም እኔ በደንብ አላወቅኩትም። እኔ የምልሽ ስሙ ምንድን ነው የሚለው? ጉሊፋ ነው የሚለው? This is cute. እንዴት እንደምታምር ያው ጋይስ አሁን 12 ሰዓት ሊሆን ነውና በ12 ሰዓት ቡና ተጠጥቶ እንዴት ነው እንቅልፍ ነው ያወስደኝም? ምንም እንቅልፍ ያወስደኝም። ለነገሩ ነገ በዓል ስለሆነ ማለት ነው ገብቼ ዶሮውንም እንጀራውንም ሰራ አደርጋለሁ። ምክንያቱም ስለማልተኛ። ዩኤስ ፕራይሱ ደግሞ በጣም አሪፍ ነው እውነት 200 ብር ነው ካምናላችሁ። ይሄ ቤት ምን መሰላችሁ? ጉሊፋ ኮፊ ኤክስፖርትስ ነው የሚለው ምን እና ዩ ጋይስ ሁለቱን ቤት ኮምፔር ሳደርግ ማለት ነው ያኛው ቤት ምግብ ላይ ነው ብዙ ኦፕሽን ያላቸው። እዚህ ደግሞ ድሪንኮች ላይ ብዙ ኦፕሽን አላቸው። ብዙ ሜኑ ላይ ማየት ትችላላችሁ። ብዙ አይነት የኮፊ ድሪንኮች ብዙ አይነት አላቸው። በጣም ጸዴ ነው። ሶ ዩ ጋይስ ስነግራችሁ በጣም ደስ የሚል ኤክስፒሪየንስ ነበር። ቤቱ ደግሞ በጣም ነው የሚያምረው ነው። ኳስ መጫወቻ አለ፣ የልጆች መጫወቻ አለ። ከዚህ ጋር ደግሞ እዩት እንዴት እንደሚያምር።
ቀጣይ ደግሞ የምንገባው ገላኔ እኔ የማውቀው በአይስክሪም ቆንጆ አይስክሪም እንዳላቸው ነው የማውቀው። እስኪ ደግሞ ገብተን እንየው። ገላኔ ሆሜድ አይስክሪም የሚለው አሁን ፀሐይ ስለሌለ ውጭ ላይ መሆን እችላለሁ። ይሄን ላሳያችሁ። እሺ ያ ይመስላል። ላን ያዘዝኩት ምክንያቱም ቸኮሌት ስላት ቸኮሌት ቺፒውን ቸኮሌት ብስኩት አለች። እኔ ሁለቱንም አላውቀውም። በቃ እሺ ቫኒላ ይሁን ስላት እሱ ኦፕሽን የለውም ማለት ስላት አዎ በቃ እሱ ብዬ ቫኒላ አዘዝኩኝ ማለት ነው። አኮ ኮፊ ነበር የገባሁት። ሲምፕል ኮፊ ሃውስ መስሎኝ ነበር፣ ግን እንደዛ አይደለም። ውስጡ ስትገቡ በቃ በጣም ነው የሚያምረው። በጣም ትልቅ ነው እና ደግሞ ከላይና ከታች ያለው ሜኑ ራሱ ብዙ አማራጭ ነው ያለው። ብዙ አይነት ምግብ ነው ያላቸው። መጽሐፍ ነው የሚያክለው ሜኑና ከዛ ውስጥ እኔ በጣም ጠግቤ ስለነበረ ሚክስድ አኮ የሚል መጠጥ አዘዝኩኝ። ለዳይጀሽን የሚጠቅም መጠጥ ነው። ጂንጀር በአምቦ ውሃ ነው ሚክስ አድርገው የሚያወጡላችሁና እሱን ሻት አረኩኝና ዞር ዞር ብዬ ማየት ጀመርኩኝ። ግድግዳው ላይ ኢንስፓየር የሚያደርግ ኮት ነበረ። ከላይ ደግሞ በጣም ያምራል ብቻ። ከዛ ደግሞ ልጆቹም መስተንግዷቸው በጣም ነበር ደስ የሚለው። በቃ ሳራ መሬት እንዳይነካሽ ሁሉም ነገር ሲያስረዱኝ ነበረ። ብዙ ብራንች አለን ሜክሲኮ ፖስታ ቤት አካባቢ ብቻ በጣም ሲነግሩኝ ነው። አውቀዋለሁ በስም ከዚህ በፊት አውቃለሁ፣ ግን ለመጀመሪያ ጊዜ ነው የመጣሁትና በጣም ወድጄዋለሁ ምናምን እያልኩኝ እያወራን ነበረ እና ኢስ ዘ ቤስት እላቸዋለሁ። በማታ ደግሞ ኮፊ ፓርክ ይህን ይመስል ነበረ። በጣም ነው የሚያምረው። ሌላ ቦታዎችን አብረን ሪቪው እንድናደርግ ሰብስክራይብ ማይ ቻናል። ወዳችኋለሁ። ባይ